ስሚኝ ጉንፋን ይዞኛል በዛው ሻይ ፊልኝ ምን አገባኝ ራስ አፍል ተጠጣም እንዴ መቼ ነው ግን የምትታዘዢኝ እሺ የትምህርት ቤት ውጤትሽን አሳይኝ አላሳይም ምን ችግር አለው በቃ አላሳይማ መፍትሄ አይደል ኪስሽ ይመችሽ ኦሪት ፍቅሬ እነሆ ገልጸልኪ ሰንፈላ አለበት የስበምን ሰይ ኦሪት ጀማው ስሙኝ የሆነ ነገር አታደርጉልኝ ምን እሺ ነው ማርያ የትምህርት ቤት ውጤትሽን አሳይኝ ስላት እምቢ አላለችኝ እናማ ምን ጥያቄ አለው ብሮ ማነው መጣው ባሳብ ነዶ ያለውን በፍቅር ሰጠ ሰላም ምን ልዳ ከወርዳ ነበር የመጣሁት ስራ አጥተው ወጣቶችን ስራ ለማደራጀትና ለመጠየቅ ነበር እዚህ ግቢ ስራ የሌለው ሰው አለ አዎ እኔ አለሁ ጥሩ የትምህርት ማስረጃሽና መታወቂያሽን ይዘሽ እሺ አንተ ይሄ ልጅ ግን እንዳያስበለኝ ኧረ እንዳታስቢ የወርዲ እኮ ነው ልጁ በየ ሁሉም አይደጉ ምላሽና ሰርጉ እቺን በዘረጉ የተላኩ መልካም ነገር ዛሬ ቢዘን በቃ ፎቶ አንስቼዋለሁ በዚህ ሳምንት ውስጥ እንደውልሻለሁ ግን የሚሳካ ይመስላል ሜቢ መልካም እድል እንደሱ ሲያምረኝ እመነኝ ትለኛለህ እስካት ናቲ ማረኝ ሲዛዛት ቢውልም እንኳን የፈልፈላ ማአት ይዘገያል እንጂ ወትሮ ተሳካ እና የወርዲ እኮ ነኝ ጀግና በቃ አሁን ልሂድላት ሄሎ አንዳንድ ነገሮች በፈቃደኝነት ነው የሚደረጉት አድርጊ ስትባይ እሺ ማለት አለብሽ አንተ ነበርካ ከኬቢ የሚያመልጥ ነገር የለም አሁን እቺን ውጤት ልምጣና ለሁሉም አሳይልሻለሁ እንዳታደርገው ወንድም የፈለከውን ነገር አድርግልሃል እንደሱ ነው የሚባለው መጣሁ ያንተ መጫወቻ ልሁን የታባሽ ዛሬ አገኘሁሽ አጠፋጣው ዳምፔሊን አመልዝም አየ ማርዬ አፉ በኝ ይዤልሽ እመጣለሁ እሺ በቃ እንዳረሳ ምሰራበት የለኝም አንድ ከዚህ ሁሉ ልፋት ራስ ሳይበሉ መተኛት እንዴ ማዘሮ እስቲ ሞዴል እኮ ነኝ ሞዴል ነው ወይስ ወደል እዩ ማዘሮ ሲሰደብ አልደረስኩበትም አይደርስብኝ እሱን ዝም በይው ሊያናድድሽ ነው እኔ አትወፍሪ የምለው ትልቅ ሰው እንዳትመስልብኝ ነው እስቲ ኩዮችሽ ነው ያቸው እናታቸው ነው የምትመስል ማዘር ማሚ ሽሽ ለራስሽ ነግሮሽ መሽ ገባሽና የኔን ንግግር እንደሆነ አትወጂው አሁን እንደተፈረፈጅብን ልብስሽ ለብሰሽ ውጪ ሁሌ ማርፈድ ብቻ ስታስጠላ በእናታችሁ ምንም እኮ አሰራም ዝም ብለህ ነው የምትዟዟረው ይሄው መጣው አይደል እንዴ ሶስት ሰው ሁለት ልጅ ይከኋላሉ እንዴ አጠበቀኝ እኮ አንቺ ዝም በይ እናቱ ሰው ይጠጋልኝ አንቺ ጠጋ በይልኝ ልውደቅ አንቺ ቆቆር ፊት ትውደቅ አትቀየሚያት ልጅቷ ጤነኛ አይደለች ግን ወዴት ነው ወደ ስራ የኔ ቆንጆ አንቺን የመሰልሽ ልጅ በዚህ ከባድ ፀሐይ ወደ ስራ የኔ ብትሆኚ ግን አንቀባረሬ ነበር ማኖር ይሄው መልስ እሺ እዚህ ጋር ሂሳብ እኔ ያለሁማ አንቺ አትከፊ ቆይ እኔ እከፍላለሁ እናቱ እሱ ኪስ ውስጥ ጊታር እየመታ ነው የራስሽን ራስሽ ክፈይ እሺ እንዴ ጫማዬን ገነጥ ነው እንዴ 3000 ብር አምጣው ትባል የምታመጣ መሰለህ 3000 ብር ለአንድ ጫማ ማሚ ቦንዳ ብትሄጂ 3 ጫማ ትገዢበታለሽ የት ነው ሜክሲኮ ደብረ ወርቅ ህንጻ ታክሲ ተራው ፊት ለፊት የጫማ ከተማ ቢባል ማሚ ቦንዳ ያንሳል አንሶም ኑ ላሳያችሁ እውነቴን አይደለም ታዲያ ከተማ መባል ያንሶ ጾታና እድሜ የማይለየው የማሜ ጸዴ ጫሞች በ1000 ብር ብቻ እየተሸጡ ነው ምን ጫማ ብቻ የተለያዩ ዘናጭ ቦርሳዎችም ከ1000 ጀምሮ እኛ ጋር ማግኘት ትችላላችሁ እኔ ራሴን ሸምቻለሁ እናንተ መጣችሁ ግዙ እወዳችኋለሁ ባይ ባለ ብዙ ምርጫ ማሜ ቦንዳ ማዘሯ ስልክሽ እየጠራ ነው ይቸርጅ ወይስ ላምጣው እስቲ ያንጮ ማን ነው እሺ ልቤ ላንተ እንጂ ለሌላ የለውም ቦታ እትዬ ሙሽሪት ይላል ሄሎ ቴቴ እንዴት ነሽ ልቤን አስጨንቆ አደገኛው ፍቅር ስምክን ሳላነሳ ዜድዬ እንዴት ዋልሽ አበርዬ ተሰራ ማሽኑ
አዎ ተሰራ። ቡናውን ስትፈጩ አቀዝቅዛችሁ ፍጩ ብለዋል። ማርዬ ደህና ዋልሽ ያበሩ። እኔማ እኮ አበር ያቀዝቅዤ እኮ ነው የምጠቀመው። ይቺ ቀልቃላ ልጅ ናት እንጂ በአሁንም እንዳታበላሽብኝ ልደብቀው አምጪ። የዛሬ ልጆች ምን ጥንቃቄ ያላቸው ብለሽ ነው? የኔዋም ያው ናት። ማርዬ ነይ ላበሩ ምሳ አምጪላት። እሺ ስንተኛ ልጇ ነው አንቺዬ? 3ኛ ልጇ መሰለኝ። እናቷ ቤት ነው የምትታረሰው። እሰይ እንዴት ደስ ይላል። ይኸው ማርዬ ፊቷ አቀማመጥ አንቺን ቁጭ፣ ጸይምነቷ ግን አንቺን አትመስልም። ነገሩ አባቷን ትመስል ይሆናል። እኛስ ቢሆን እሱን የታውቀ ነው። የማርያም አባት አይኑም ጥርሱም አፍንጫው እሷን ነው የሚመስለው። ደግሞ የታውቀው ነው የምትይው? ስንቴ በእጁ እንዳልበላሽ። አው እሱማ ደግ ነበረ። ጊዜ ሲርቅ መልክ ሲጠፋ የለ። በሉ እንጀራው ደረቁን ቀረ። ወጥ ጨምሩልኝ። በልጅ ወጥ ጨምሪላት እማዬ። ኧረ ምን ጉድ ነው ጫው? ኧረ ቆንጆ ወጥ ነው ዝም ብለሽ ቢ። በሉ በቃኝ። ደህና አሉ። ደህና ዋይ። እንዴ ሰራሁላት። ምን አድርገሽ ነው? ወጧ ላይ ቆንጆ አድርገሽ አንቺ ባለጌ እንዴ! እቺ ወሬኛ